ብዙ ጊዜ የህዝብ መኪኖች ላይ እየታዩ ያሉ በርካታ አማራጮች ከመኖራቸውም አንጻር እንግዲህ የትኛውን ተሽከርካሪ ብንገዛ አዋጭና ትርፋማ የምንሆን ይመስላችኋል? እሱን ኮሜንት ላይ አስቀምጡልን። እርግጥም ደግሞ የተለያየ አማራጭ ያላቸው ተሽከርካሪዎችን ታቀርቡልን ይሆናል። በምርጫችሁ እንግዲህ ባትሳሳቱም ምናልባት ደግሞ ምርጫችሁ ላይ የተወሰነ መዛነፍ እንዳይኖር የሚያስቀር በኢትዮጵያ ለህዝብ ስራ ተወዳጅና ተፈላጊ የሆነው አዋጭ ስለሆነው ኦባማ የህዝብ መኪና ሙሉ የዋጋ ዝርዝር መረጃውን ወደ እናንተ ለማድረስ ብቅ ብለናል። ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ በእናንተ ጥያቄ መሰረት እንግዲህ የተሽከርካሪው መረጃ ይዘመተናል። ኮሜንት ላይ የዚህን ተሽከርካሪ መረጃ እንድንሰጣችሁ በተደጋጋሚ ጠይቃችሁን ነበር። በቶሎ ሳንቆይ ወደ እናንተ ይዘመተናል። እናንተም ሀሳባችሁን ተቀብለን ስለሰራንላችሁ ላይክ ማድረግ እንዳይረሳ እያልን በቀጣይ እንድንሰራላችሁ የምትፈልጉትን ማንኛውንም ነገር ደግሞ ኮሜንት ላይ አስፍሩልን። ለወዳጅ ዘመዶ ሼር ማድረግ እንዳይረሳ እያልን ለዚህ ቻናል አዲስ ከሆናችሁ በቀጣይ የምንለቀው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግና የኖቲፊኬሽን ምልክቱን ኦን ማድረግ እንዳይረሳ እንላለን። ይህንን እያልን እንግዲህ ወደ መረጃው እንመለስ። ብዙዎቻችሁ እንግዲህ የምትፈልጉትን ኦባማ የህዝብ ተሽከርካሪ በተለይ ደግሞ በአሁኑ ሰዓት ላይ በገጠራማው ከተማ የሚሆን በከተማችን ላይ እጅግ አዋጭ የሆነ የሥራ መኪናው እየሆነ መጥቷል። ታዲያ ይህ ተሽከርካሪ ለመግዛት እንግዲህ ስንት ብር ይጨርስብናል የሚለውንና በተለይ ደግሞ አሁን ላይ ካለው የተሽከርካሪ ዋጋ አንጻር ምን ያክልስ ነው የሚለውን በዝርዝር ወደ እናንተ ለማድረስ ይሄው መተናል። በባለፈው ጊዜ እንግዲህ የኦባማ ተሽከርካሪ ከቤቱ ስንት እየተሸጠ ነው የሚለው መረጃ ወደ እናንተ አድርሰን ነበረ። ያንን ቪዲዮ ያላያችሁ ሰዎች እንግዲህ ደግማችሁ እንታዩት እያለን አንዳንድ ቤተሰቦች እንግዲህ አሁን ላይ የሚሸጥበት ዋጋውን 6 ሚሊዮን 200 ሺህ ብር እንደገዛችሁ ኮሜንት ላይ ነግራችሁን ነበረ። እኔም እንግዲህ በአሁን በሀገራችን ላይ አይሱዚ ተሽከርካሪዎችን ወደ ኢትዮጵያ በማስገባት የሚታወቀውን ለረጅም ዓመታትም እንግዲህ አንቱታን ያተረፈው ካኪ ሞተርስ ከነሱ ጋር እንግዲህ በ5 ሚሊዮን 400 ሺህ ብር ብቻ ገዝታችሁ ይህንን ተሽከርካሪ እንግዲህ ማሰራት ትችላላችሁ እንላለን። እሱንም ደግሞ አማራጭ ወደ እናንተ ለማድረስ ነው እዚህ የተገኘ ነው። በድጋሚ እንግዲህ ላሳስባችሁ የምወደው ይህን ቪዲዮ ላይክ ማድረግ እንዳትረሱ። እንግዲህ ክቡራን ተመልካቾቻችን በዛሬው ዕለትም እንግዲህ ሙሉ የዋጋ ዝርዝር ነው እንግዲህ ልንመለከት ነው። ኦባማ የህዝብ ተሽከርካሪ አሁናዊ ዋጋውን እንግዲህ ሙሉ መረጃውን ስለምንመለከት ከመጨረሻው አብራችሁን ሁኑ። በተለይ ደግሞ በአሁን ሰዓት ላይ እንደዚህ አይነት ተሽከርካሪ ገዝታችሁ ወደ ስራ መግባት እንግዲህ እጅግ አዋጭና አሪፍ ትርፋማ የሚያደርግ ሀሳብ ነው። ታዲያ መግቢያችን ላይ እንደገለጽንላችሁ እንግዲህ በእናንተ ኮሜንት እንግዲህ መሰረት እስከ 6 ሚሊዮን 200 ሺህ ብር እነዚህ ተሽከርካሪዎች አንዱ ማለት ነው ገዝተናል እያላችሁን ነበረ ኮሜንት ላይ። እንግዲህ የቻናላችን ቤተሰቦች ይህን ያክል የተጋነነ ሽያጭ ያለበት ቦታ እስካሁን ድረስ አልተመለከትንም። ነገር ግን እናንተ በ5 ሚሊዮን 400 ሺህ ብር ብቻ በሀገራችን የሚገኘው የአይሱዙ አስመጪ ድርጅት የሆነው በካኪ ሞተርስ እንግዲህ ስመጥር የሆነ ድርጅት ነው። እነሱ ላይ በመሄድ እንግዲህ መግዛትና ማግኘት ትችላላችሁ እንላለን። ታዲያ የእነሱን ቦታ እንግዲህ ስልክ ቁጥራቸውን ወደ መጨረሻ ላይ በኮሜንት ላይ ወይ ደግሞ እናስቀምጥላችኋለን ወይ ደግሞ መጨረሻ ላይ ወደ እናንተ እናደርሳለን። እንግዲህ እነዚህን ተሽከርካሪ ገዝታችሁ ወደ ካራ ሶሪያ ማሰሪያ ቦታ ትሄዳላችሁ። በተጨማሪም ደግሞ ብዙ ጊዜ የምንላችሁ ነገር እንግዲህ 00 ኦባማ የጭነት ተሽከርካሪን ከማንኛውም የአይሱዚ ማዕከል ስትገዙ ምን ማድረግ አለባችሁ? የ100,000 ኪሎ ሜትር ዋስትና መኖሩን ማጣራት ይኖርባችኋል። ይህንን ደግሞ ካኪ ሞተርስ ይሰጣችኋል ማለት ነው። እንግዲህ ይህን መረጃ በተደጋጋሚ ወደ እናንተ አድርሰናል። ይህም ደግሞ ትልቅ እድል ነው፣ ብትጠቀሙበት ደግሞ በጣም መልካም ነው። ካራ ሶሪያ ቦታ ካደረሳችሁት በኋላ እንግዲህ የተለያዩ የካራ ሶሪያ መስሪያ ቦታዎች አሉ። ማለትም ደግሞ ማሩ የሚባሉ ዘካሪያስ የሚባሉ ሌላም እጅግ በጣም ብዙ የካራ ሶሪያ ማሰሪያ ቦታዎች አሉ። እንደየቦታው እንግዲህ ልዩነት ይኖራቸዋል። እኛም ደግሞ ከአንዱ ማሰሪያ ቦታ ላይ ዋጋቸውን አጣርተን ወደ እናንተ መጥተናል። የዛሬውን መረጃ እንግዲህ ይዘን የቀረብነው እነዚህን ነገር ጠቅለል በማድረግ ነው። እኛ ባገኘነው መረጃ መሰረት እንግዲህ ኦባማ የህዝብ ማመላለሻ ተሽከርካሪ እንግዲህ ካራ ሶሪያ ለማሰራት በአሁኑ ሰዓት ላይ አሁናዊ ዋጋው እስከ 600 ሺህ ብር ጀምሮ እንደሚከፈል ተናግረዋል። ከካኪ ሞተርስ እንግዲህ 5 ሚሊዮን 400 ሺህ ብር ገዝታችሁ እስከ 600 ሺህ ብር ደግሞ የካራ ሶሪያ ማሰሪያ ብታወጡ አጠቃላይ የሚፈጀባችሁ እንግዲህ ዋጋ ኦባማ የህዝብ ማመላለሻ ተሽከርካሪ የሚፈጅባችሁ እንግዲህ እስከ 6 ሚሊዮን ብር ብቻ ወይም ደግሞ ከዛ በታች ማለት ነው። ነገር ግን የተሰሩ ኦባማ የህዝብ ማመላለሻ ኦባማ ተሽከርካሪዎችን ለሽያጭ የሚቀርቡ አሉ። እነሱን ባትገዟቸው እንመክራለን። ምክንያቱም ደግሞ ብዙዎቻችሁ እንግዲህ ከዚህ በፊትም በደንብ አስረድተናል። ለሽያጭ የሚቀርቡበት ነገር እንግዲህ ላዩን የሚሰራ ስለሚሆን ራሳችሁ እንዲገዝታችሁ
ብታሰሩት መልካም ይሆናል። ይሄኛው ጥሩ የምትሉበት እንግዲህ ቦታ ብትወስዱትና በራሳችሁ አይነት አሰራር ብታሰሩት ደግሞ ለእናንተ ተስማሚ ነው። ነገር ግን የሚሰራውን እንገዛለን ካላችሁ ደግሞ አሁን ከነገርናችሁ ዋጋ እስከ 6 ቢሊዮን 500 ሺህ ብር እየተሸጠ እንደሚገኝ ወይም ደግሞ እየጠሩ እንደሚገኙ ከአንዳንድ ቦታዎች ተመልክተናል። ዞሮ የምታተርፉት ሁለት አይነት አማራጭ ነው። ያ ማለት ደግሞ እስከ 500 ሺህ ብር ታድናላችሁ፣ ወይም ደግሞ ሁለተኛው ተሽከርካሪዎቻችሁን እጅግ በጣም ምርጥ የሆነና በጥሩ ሁኔታ የተሰራ አይናችሁ ያየ የሚሰራላችሁ አማራጭ ነው እንግዲህ። ስለዚህ ታዲያ እነዚህን ተሽከርካሪዎች ከማሰራታችሁ በፊት እነዚህን ከግንዛቤ ውስጥ በማስገባት የትኛው ተሽከርካሪ ይሻለናል፣ የትኛው እኛን ያዋጣናል የሚለውን እኛም እንግዲህ ለእናንተ ጥያቄ ማስቀመጥ እንፈልጋለን። በተጨማሪም ደግሞ ፍቶን ተሽከርካሪ አለ። ፍቶን ተሽከርካሪ እንግዲህ በአሁን ሰዓት ላይ በመዲናችን አዲስ አበባ ላይ እንግዲህ እጅግ በርካሽ ዋጋ የሚቀርብ ተሽከርካሪ ነው። እኛ ግን ኦባማ አይሱዙን ነው የምንመርጠው። ብዙ ጊዜም ወደ እናንተ የምናደርሳችሁ ተሽከርካሪ ኦባማ ነው። ፍቶን ተሽከርካሪን ግን 50% በባንክ አማራጭም እንግዲህ ለሽያጭ መቅረባቸውን ተመልክተናል። አንዳንድ ቦታዎች ላይ መረጃ ስለሆነ እንግዲህ አይናቅምና ወደ እናንተ እናደርሳለን። 50% የባንክ አማራጭ ያለውን እንግዲህ የፍቶን ተሽከርካሪ እንግዲህ መኖራቸውን ተመልክተናል። እሱንም ወደ እናንተ እናደርሳችሁ። የብዙዎቻችሁ ጥያቄ ሆኖን እንግዲህ ዛሬ ላይ ብዙዎቻችሁ የምትፈልጓቸውን ኦባማ የህዝብ ማመላለሻ አሁናዊ ሽያጭ ዋጋቸውን ምን ያክል ብር እየተሸጠ እንደሆነ የሚለውን ዝርዝር መረጃ እንዲሁም ደግሞ የትኛው ተሽከርካሪ አዋጭ ነው ለኛ ሀገር ለኛ የሚለውን ወደ እናንተ አብራርተን አድርሰናል። እናንተስ ደግሞ በዚህ ተሽከርካሪ ላይ የሚሰማችሁን ሐሳብና አስተያየት በኮሜንት መስጫው ላይ አስቀምጡልን። በቀጣይ እንዲሰራላችሁ የምትፈልጉት ማንኛውንም ነገር ደግሞ ኮሜንት ላይ አስነብቡ እንላለን። እኛም ደግሞ አንብበን በቀጣይ አሪፍ የሆነ ቅልብጭ ያለ ቪዲዮ ይዘንላችሁ የምንመጣ ይሆናል። ኦባማ የጭነት ተሽከርካሪ እንግዲህ አሁን ላይ እጅግ በጣም ተወዳጅነትን ያተረፈና እጅግ በጣም በሀገራችን ተፈላጊ የሆነ ተሽከርካሪ ነው። ለብዙ አመታት እንግዲህ ያክል ምንም አይነት አቋሙ ሳይወርድ በስራ ደረጃው ላይ ወጥሮ የሚሰራ ኦባማ ሞተር ነው። እንግዲህ ብዙዎቻችሁ የምትወዱት ተሽከርካሪ ሲሆን ከአማራጭ ውስጥ በማስገባት ወደ ስራ ብትገቡበት ይመረጣል። በተለይ ደግሞ በውጭ ሀገራት ያላችሁ እህት ወንድሞቻችን እንግዲህ ገጠርም ሆነ ከተማ ላይ ይህንን ተሽከርካሪ የህዝብ ተሽከርካሪ አሰርታችሁ ገንዘባችሁን በጥሩ ነገር ላይ ብታውሉት ወይም ደግሞ ብታፈሱት መልካም ነው የሚል አስተያየትን ወደ እናንተ እናደርሳለን። ስለ ኤሌክትሪክ ተሽከርካሪ እንግዲህ ሰሞኑን ብዙዎቻችሁ የምትጠይቁት አንድ ጥያቄ አለ። አሁን ላይ ያለው እጅግ በጣም የዋጋ ቅናሽ ያላቸው አዳዲስ የኤሌክትሪክ ተሽከርካሪዎች እንግዲህ እየተቀላቀሉ ይገኛሉ። ይህንንም ደግሞ መረጃ በቀጣይ ቪዲዮ ላይ እናደርሳችኋለን ብለን ቃል እንገባለን። ታዲያ ይህንን ቪዲዮ ለብዙ ኢትዮጵያውያን እንዲደርስ እንግዲህ ላይክ እና ሼር ማድረግ እንዳይረሳ። በእናንተ ኮሜንት መሰረት እንግዲህ ቪዲዮውን ሰርተንላችሁ ስላመጣን እናንተም ደግሞ ላይክ በማድረግ አበረታቱን። ሌላ ደግሞ እንዲሰራላችሁ የምትፈልጉት ማንኛውንም ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። ለዚህ ቻናል እንግዲህ አዲስ ከሆናችሁ በቀጣይ የምንሰራው ቪዲዮ ወደ እናንተ እንዲደርስ ሰብስክራይብ ማድረግ እንዳይረሳ። ለወዳጅ ዘመዶ ደግሞ እንደዚህ መኪና ለመግዛት ላሰቡ ሰዎች ሼር በማድረግ ውለታ ያዋሉላችሁ እንላለን። በቀጣይ እንግዲህ እስከምንገናኝ መልካም ቀን መልካም መንገድ ተመኘን። ሰላሙ ነው። ላይክ አርጉ። ኢትዮጵያ ለዘላለም ትኑር! ኢትዮጵያ ለዘላለም ትኑር!